ሐና ተክሉ እንዲህ አለች። በጉባኤው መሃል በአንድ አባት ልጆች ላይ የተገፋፋ ሰው በአንድ ላይ ያመልካል። ውስጡን እያመመው ጥላቻው በርትቶ ወድሃለሁ ይላል ሕዝብህ ቤትህ ገብቶ በአንድ ላይ ተቀምጦ። የስስት ጨርቃችን መጨረሻው ብል ነው። ለዛሬ ያልሆነ ፍቅራችን ለመች ነው? እረ ለማንስ ነው? ከፍቅሩ ባለቤት ከሆነ ውሏችን በአንድነት ይገለጥ እውነት አምልኳችን፣ በፍቅር አምልኳችን። ስንበላም አንድ ላይ፣ ስንጠጣም አንድ ላይ፣ ስንገባም አንድ ላይ፣ ስንወጣም አንድ ላይ። ይህን ሁሉ ዘመን አንድ ላይ ይኖረናል። ውስጥ ውስጡን ተባልተን ግን ተለያይተናል። ምን ያደርጋል? ፍቅር አይደለም ያሰባሰበን? ፍቅር አይደለም ያገናኘን? እምነት ቢሞላ እውቀት ቢከበኝ፣ ልሳን ብናገር ትንቢት ቢኖረኝ፣ ስጋዬን ለሳት ብሰጥ ፈቅቼ፣ ባልነፍክ ለድሆች ያለኝን ከጄ፣ ፍቅር የሌለው እልፍ ደግነት፣ ጌታ የሌለበት መንፈሳዊነት፣ ወዴት ወዴት ነው ይህ ከንቱ ጉዞ? በሐሜት ታዝሎ በቂም ተይዞ ዞሮ ለማን ነው ይህ ጥብ ግርግር? አቤል ከቃይል የማይሆን አጥር፣ ጎራ ለይቶ ይቅር ማደሩ፣ የእውነት ፍቅር ይግባ መንደሩ። የባላንጣችን ደስታው ይደፍርስ፣ በፍቅር ዘምተን ሰላም እንመልስ። የቁርሾን ዘመን ይብቃ ብለነው መዘናጠሉን ወዲያ እንጣለው። ፍቅር ይበቀለው፣ በረከት ደርሶ ደጃ ይመለስ፣ የተወሰደው ክብርም ይመለስ። ፍቱን መድኃኒት ፍቅር ነው ፈውሱ፣ ለምድሪቱ ቀውስ ጥያቄ መልሱ።